ጤና ይስጥልን ውድ ተመልካቾቻችን እንደምን አደራችሁ። የኢትዮ ኤክስቼንጅ ነው። የዕለቱን የውጭ ምንዛሬ ዋጋ እናስቃኛችኋለን። ለፔጁ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በአሜሪካ ዶላር እንጀምራለን። ዛሬ መስከረም 28 2018 በኢትዮጵያ አቆጣጠር ወይም ኦክቶበር 9 2025 ከፍተኛ ዋጋ የሚገዙ ባንኮች እናስቃኛችኋለን። አንደኛ አማራ ባንክ በ146 ብር ከ92 ሳንቲም እየገዛ በ148 ብር ከ39 ሳንቲም እየሸጠ ይገኛል። ሁለተኛ ዳሽን ባንክ በ143 ብር ከ52 ሳንቲም እየገዛ በ146 ብር ከ38 ሳንቲም እየሸጠ ይገኛል። ሶስተኛ አቢሲኒያ ባንክ በ143 ብር ከ26 ሳንቲም እየገዛ በ146 ብር ከ12 ሳንቲም እየሸጠ ይገኛል። እንዲሁም ከውጭ ምንዛሬ ቢሮዎች ሃሮን ፎሬክስ ቢሮ አንድን የአሜሪካ ዶላር በ160 ብር እየገዛ በ163 ብር ከ19 ሳንቲም በመሸጥ ከፍተኛ ለመሆን ችሏል። በመቀጠልም የሳውዲ ሪያል በከፍተኛ ዋጋ እየገዙ ያሉ ባንኮችን እናስቃኛችኋለን። አንደኛ ዘምዘም ባንክ አንድን የሳውዲ ሪያል በ42 ብር ከ29 ሳንቲም እየገዛ በ43 ብር ከ13 ሳንቲም በመሸጥ ላይ ይገኛል። ሁለተኛ ሂጅራ ባንክ በ39 ብር ከ89 ሳንቲም በመግዛት በ40 ብር ከ69 ሳንቲም በመሸጥ ሁለተኛ ደረጃን ይዟል። ሶስተኛ ኦሮሚያ ባንክ 38 ብር ከ97 ሳንቲም እየገዛ በ39 ብር ከ75 ሳንቲም እየሸጠ ይገኛል። ተመልካቾቻችን የየቀኑ የውጭ ምንዛሬ ዋጋ እና ፋይናንስ መረጃዎችን ለማግኘት ከፈለጉ ፔጁን መከታተሉን እንዳይረሱ። በመቀጠልም የእንግሊዝ ፓውንድ አንደኛ ህብረት ባንክ አንድ የእንግሊዝ ፓውንድ በ196 ብር ከ95 ሳንቲም እየገዛ በ198 ብር ከ92 ሳንቲም ይሸጣል። ሁለተኛ ሂጅራ ባንክ 194 ብር ከ63 ሳንቲም እየገዛ በ198 ብር ከ52 ሳንቲም ይሸጣል። ሶስተኛ አማራ ባንክ በ194 ብር ከ43 ሳንቲም እየገዛ በ198 ብር ከ32 ሳንቲም ይሸጣል። አብራችሁን ስለቆያችሁ እናመሰግናለን። ዘገባው ከተመቻችሁ ላይክ በማድረግ እንዳይረሱ። የዩሮፕ ዩሮ አንደኛ አማራ ባንክ አንድ የዩሮፕ ዩሮ በ168 ብር ከ46 ሳንቲም እየገዛ በ171 ብር ከ83 ሳንቲም እየሸጠ ይገኛል። ሁለተኛ አዲስ ባንክ በ167 ብር ከ48 ሳንቲም እየገዛ በ170 ብር ከ83 ሳንቲም እየሸጠ ይገኛል። ሶስተኛ ሂጅራ ባንክ በ167 ብር ከ71 ሳንቲም እየገዛ በ171 ብር ከ72 ሳንቲም እየሸጠ ይገኛል። እናመሰግናለን አብራችሁን ስለቆያችሁ። የኢትዮጵያ ብር ይሄ ዋጋ ይመጥነዋል ብላችሁ ታምናላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። እናመሰግናለን።